አሰላሙ አለይኩም ወራህመቱላህ። ሰላት ውስጥ የሚከሰት ስህተት አንዳንድ ሰዎች ዘንድ ይከሰታል፣ ብዙ አይደሉም አልহামዱሊላህ። ነገር ግን ጥንቃቄ አድርገን እኛም ያ ስህተት እንዳይከሰትብንና ሰላታችን ውድቅ እንዳይሆንብን፣ ሰላታችን ፉርሽ እንዳይሆንብን፣ ሰላታችን ተቀባይነት እንዳያጣ መጠንቀቅ ያለብን ስህተት ነው። ይሄ ምንድነው? ልብ ብላችሁ ተከታተሉኝ። እንዴት እንደሆነ ላሳያችሁ። በሁለቱ ስጁዶች መካከል አላሁ አክበር አላሁ አክበር አላሁ አክበር። አያችሁ እንዴት በፍጥነት ወደ ሁለተኛው ስጁድ እንደተመለ አላሁ አክበር። ወዲያው እዚህ ጋር ያለ ሩኩን አለ። ይሄም ሩኩን ምንድነው? በሁለቱ ስጁዶች መካከል መቀመጥ። ከዚያም በኋላ ቢያንስ አንድ ጊዜ ረቢ ግፊር ሊ ማለት ከነቢ ሰለላሁ ዐለይሂ ወሰለም በተላለፈ ለምሳሌ 2 ጊዜ የሚል አለ። ለማንኛውም ሱናው 3 ጊዜ ካደረግነው ከዛ በላይም ካደረግነው አሪፍ ነው። ነገር ግን ቢያንስ ተቀምጠን ልብ በሉ አላሁ አክበር ረቢ ግፊር ሊ ብዬ ከዛ መመለስ አለብኝ ቢያንስ አንድ ጊዜ። ከቻልኩኝ 2፣ 3፣ 4፣ 5 የቻልኩትን ያህል መደጋገም፣ ወይ ደግሞ ረቢ ግፊር ሊ ወርሐምኒ ወዓፊኒ ኢላ አኺሪ ይሄንን ማለት። ለምን? ጡማእኒና የሰላት አርካን ከሆኑት አንዱ ሌላው ጡማእኒና ነው፣ ተረጋግቶ መስገድ ነው። ይሄንንም አሟላው አረጋገጥኩ ማለት ነው። ስለዚህ ወንድሞቼና እህቶቼ ይሄንን ሩኩን ማሟላታችንን እናረጋግጥ። ማለትም በሁለቱ ስጁዶች አላሁ አክበር ብዬ ቀና ካልኩ በኋላ ተረጋግጬ ረቢ ግፊር ሊ ማለት እስክችል መቀመጥ አለብኝ። ከዛ በኋላ ወደ ስጁድ ከተመለስኩ ይቻላል። ነገር ግን 2 ካደረግኩ 3 ካልኩኝ ከዛ በላይ ካልኩኝ አሪፍ ነው። ሰላቴም ጡማእኒና ይሰጣል፣ ሰላቴን ያሳምርልኛል። አላህ ዘንድ ሱብሓነሁ ወተዓላ የሰላቴ ደረጃ ከፍ እንዲል አጅሬ የበዛ እንዲሆን ይጠቅመኛል። ስለዚህ አንቻኮል፣ አሟልተን እንስገድ፣ አስተካክለን እንስገድ። አላህ ሱብሓነሁ ወተዓላ እኔንም እናንተን ወንድሞቼን እናንተን እህቶችን ሰላታችንን አላህ ሱብሓነሁ ወተዓላ በሚወደው ነቢ ሰለላሁ ዐለይሂ ወአሊሂ ወሰለም ባስተማሩንና ባሳዩን መሰረት የምንሰግድ ያድርገን። ያ ረበል ዓለሚን ያ ሐዩ ያ ቀዩም ያ ዙል ጀላሊ ኢክራም። ሼር አድርጉ፣ ለሌሎች አዳርሱ፣ እናስተካክል ሰላታችንን። የሌሎችም ወንድም እህቶቻችን ሰላት የተስተካከለ እንዲሆን እኛም የበኩላችንን አስተዋጽኦ ይሄንን ቪዲዮ ለሌሎች በማድረስ ምን ማድረግ አለብን? የራሳችንን አስተዋጽኦ ወይ ደግሞ አጅር ለማግኘት ይሄንን መወጣት አለብን። አዳርሱ፣ አጅር ነው። በዚህ አንድ ጣትህ የምታደርጋት ሐሰና ምናልባት ከጀሃነም እሳት ወደ ጀነት ልታሸጋግር ትችላለች። ምናልባት ከዚች ዱንያ ፈተና ከዚህ ዱንያ ጭንቀት ወደ ተሻለ ልምታሸጋግር ልትሆን ትችላለች። ስለዚህ ኸይር እንስራ። አላህ ሱብሓነሁ ወተዓላ ኸይር ወዳጆች ያድርገን። አዳሉ አለል ኸይር፣ ወደ ኸይር የሚያመላክት ሰው፣ ወደ ደግ የሚያመላክት አላህ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ያሉት አዳሉ አለል ኸይር ከፋኢል፣ ወደ ደግ ያመላከተ ሰውና እሱ ባመላከተው መሰረት ሰዎች ያስተካክሉ ሰላታቸውን የሰሩበት ከሆነ አንተ የነሱን አጅር አንተም ታገኛለህ። ልክ እነሱ ስላስተካከሉ አጅር እንደሚያገኙ ሁሉ አንተም አንቺም ታገኛለሽ። ለሌሎች እናዳርስና ኸይሩን ኢንሻአላህ ሱብሓነሁ ወተዓላ ከነሱ ጋር እንቋደስ። አላህ ኸይሩን ይቅጠመን። ጀዛኩሙላህ ኸይር፣ ኸይረኞች ያደርጋችሁ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።